ሶሻል ሚዲያ ላይ የወጣችን ሴት ሊያገባ የሚፈልግ ወንድ ለዝሙት ካልሆነ ለትዳር ህይወት አይፈልግም። ለጊዜያዊ መጠቀሚያ ካልሆነ በስተቀር ትዳር ብሎ ህይወት ውስጥ ልገባ ብሎ አይፈልግም። እኔ አብዛኛው ጊዜ ያጅበኛል ስገልጽ ይቅርታ ባገላለጼ ዱርዬ ተብሎ ከብዙ ሴቶች ጋር ዞሮ ጨፍሮ ምን ብሎ ልክ ትዳር ላይ ሲፈልግ ሲመጣ እንደ ኡስታዝ የመስኪን ልጅ አታገኙልኝ ሀያቱን ሊጀምር ሲል ትዳር ሊጀምር ሲል የመስኪን ልጅ አታገኙልኝ። እነዚህ ስንት ዓመት ህይወታቸውን ያበላሻቸው ዞሮ ብሎ ማየት አይፈልግም። ስለዚህ ሴቶች ለምንድን ነው በዚህ ሀያታችሁ የምትጨርሱት? ነገ ዋስትና ማይሰጥሽ ነገ አብሮሽ ሊኖር ማይችልን አካል ጋር ሲጀመር በመሰረቱ ግንኙነቱ ሐራም ነው፣ ክልክል ነው። ስለዚህ እኛ አራያ የምናደርገው ሌሎችን ፋሽን ላይ የወደቁትን ሲሆን እንደዛ እንወድቃለን። አንድ የፊልም አክተር ሴት ለባሏ አረገዘች። ስታረግዝ እሷን የሚወዱ ሴቶች በአጠቃላይ በዚና አረገዙ፣ በዝሙት አረገዙ። ለምን? እሷ አርግዛ ስለታየች። እሷ ለባሏ ነው ያረገዘችው። ፊልሙ ላይ ስትታይ ምን ሆነች? እርግዞ ናት ታየች። አንደኛው ደግሞ ይሄ ውስጥ ልብስ አለ አይደል? ፓካውት ነው የሚባለው። የሆነ እንደ ብራንድ ነገር ብቻ ማስታወቂያ ያለው ለበሰና በሱ ታየ። እሱንም ይወዱ የሚከተሉ በአጠቃላይ ያንን በመግዛት በቃ ገበያውን በአጠቃላይ ውድ አደረጉት። ሰዋየው ሲከተል የሆነ ሰውን ጭፍን መከተል ነው፣ ጭፍን አካሄድ ነው የሚሄደው። አራያ ያደረግነው ማንን ነው? አራያ እያደረግን እየተከተልን ያለ ነው ማንን ነው? አራያችንን ልናውቅ ይገባል። ሐዲሶቹ ድክመት አሉበት ይላሉ እንጂ አንዳንድ ምርጥ አገላለጽ አለ። ነብዩ ሰለላሁ ዐለይሂ ወሰለም ገለጹ ተብሎ የሚገለጽ የሚነገር አስሐቢ ከኑጁማ የኔ ሰሃቦች እንደ ከዋክብት ናቸው። ከዋክብት ምንድነው ጥቅሙ? መንገድን ያመላክታል፣ ለሰማይ ጌጥ ነው። እንደዚሁም ሩጁመን ለሸያጢን ለሸይጣንም መምቻ ነው፣ መቀጥቀጫ ነው። ከዋክብት የሰማይ ጌጥ፣ ሰዎች መንገድን ይመሩበታል አቅጣጫ። የኔ ሰሃቦች እንደዚህ ናቸው። አዎ የነብዩ አለይሂ ሰላቱ ወሰላም ሰሃቦች ድንቅ ትውልዶች፣ ስነ ምግባራቸው ላይ የደረሰ ሁሉን ነገራቸው ያማረ ያንን ትውልድ ታሪክ ዛሬ ወደ ኋላ ወርውረን ሌላውን አራያ ለማድረግ ሄድን። ከዛስ ሀያታችን በአጠቃላይ ተበላሽ። ዛሬ ተጋብቶ ነገ ፍርድ ቤት የሚባለው የዛ አይነት ሀያት ውስጥ አራያ አድርገን የሰርግ ምንነትን ያላወቅነው የትዳር ምንነትን ስላልተረዳን ስላልተገነዘብን